አብርሽ ግን አሁን ያለበትን አውቃለሁ ደህና ነው። ገብቶሻል አይደለ? ያንን አስጨንቆሽ ከሆነ አብርሽ ያለበት ሁኔታ ደህና ነው። አብርሽ ደግሞ ያለው ከሄርሜላ ጋር ነው እኮ ማለት እሺ፣ ውሰደኝ ያለበት ቦታ ምንም እኮ አያረግም። ሲጀመር ከሷ ጋር እንዲሆን ራሱ እንደማይፈልግ እያወቃችሁ የድሮ ህይወቴን መርጫለሁ፣ ከሷ ጋር መኖር ፈልጋለሁ፣ ከልጄ ጋር መኖር ፈልጋለሁ እያለ እንደማይፈልግ እያወቃችሁ እሷ ስልኩን ነጥቀውት ከጓደኞቿ ጋር ተባብረው ስልኩን ነጥቀውት ምናምን በማይፈልገው ሁኔታ ውስጥ እያለ ለምን ዝም አላችሁ? የምታውቁ ከሆነ እንዴት ዝም ትላላችሁ? ሄርሜላ እኮ ምንም አይደለችም፣ ሐኪምም አይደለችም፣ ምንምም አይደለችም፣ ወይ ቄስ አይደለችም። እሷ ጋር ሄዱ ደህና የሚሆነው ገባ አይደለ? እሷ ጋር ሆኖ ደህና ሊሆን ይችላል ብላችሁ መደምደም ከኔ ጋር ማለት አልገባኝም። እኔና አብርሽ እንድንሆን አትፈልጉም? አጠገባችሁ ፊት ለፊት ቁጭ ብላችሁ ማይሆን ነገር ስታደርግ እኔ የምፈልገው ከሷ ጋር መሆን ነው እያለ እየተናገረ በቃ አንቺን አልመረጠም አይደለ? ከህይወታቸው ውጪ ህይወታቸውን ይኖሩ ብላችሁ ቆፍጠ